ሰላም ሰላም ቅዱሳን ወገኖች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ነገ እንግዲህ የፋሲካ በዓልን በማስመልከት እንኳን በሰላም አደረሳችሁ የሚል እንኳን አደረሰን መልካም ምኞት ለማስተላለፍ ነው። እንግዲህ ይሄ ቪዲዮ እናንተ ጋር ከደረሰ ላይክ፣ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ እንድታደርጉ እንግዲህ በትህትና ጠይቃችኋለሁ። ከዚህ በመቀጠል ዛሬ ያው ኢቭ ነው ወይም ደግሞ የዋዜማ ቀን ነው እና ምናልባት ነገ ላይ ይህንን የትንሣኤ በዓል በምናከብርበት ጊዜ የምናሰላስለውንና የምናስታውሰውን ነገር እንዲኖረን ለማስቻል ነውና መጽሐፉን ሳነበው አሁን የማወራው መጽሐፍ በማነብበት ጊዜ አንድ ቦታ ላይ ምናልባት እናንተም ያንን ነገር ልታውቁ ልትረዱ ትችላላችሁ። እኔ ግን ያንን ቦታ ስመለከተው ይሄ ነገር ግን እዚህ ጋር የተጻፈው ምን ሊያሳየን ነው የሚል ነገር ውስጤ ስለተመላለሰ ይህንን በውስጤ የመጣውን የጌታ ቃል ከዚሁ ከአዲሱ መደበኛ ትርጉም በዮሐንስ ወንጌል ምዕራፍ 20 ላይ በተለይ ደግሞ ከቁጥር 24 ቀጥሎ ያሉትን እስከ 29 ድረስ ነው ተመሳሳይ ሐሳብ ያለው የአንድ ሰው ታሪክ ነው። በተለይ ከቶማስ ጋር የተገናኘ ነው። ያው ስለ ቶማስ ብዙ የምታውቁት ነገር ስላለ እኔ ብዙ ወደዛ ዝርዝር ሐሳብ አልገባም። ይሁንና ይህ ቶማስ ከደቀ መዛሙርቶች ጋር ኢየሱስ ክርስቶስ በሚገናኝ ጊዜ አልነበረም። እንግዲህ ታሪኩን ሄዳችሁ እናንተ በተለይ ደግሞ ከ24 25 እና እስከ 29 ባለው ድረስ ሄዳችሁ ስትመለከቱ ያለውን ሐሳብ ትረዳላችሁ። እኔ ግን አንድን ሐሳብ እዚህ ጋር አነሳና ከዛ በኋላ በሐሳቡ ላይ ትንሽዬ ማብራሪያ ሰጥቼ ለኔና ለእናንተ የሚጠቅመንን መልእክት አስተላለፌ በዛውም እንኳን አደረሳችሁኝ ሐሳብ አጠናቅቃለሁ። እንዲህ ይላል፣ እርሱ ግን በምስማር የተቸነከሩትን የእጆቹን ምልክቶች ካላየው፣ ምስማሮቹ በነበሩበት ቦታ ጣቴን ካላደረግው፣ በጎኑም እጄን ካላስገባው አላምንም አለ ይላል። ይህ የእሱ ያለማመን ሂደት ባለማመኑ ጠንቅ ስለሚነቀፍበትና ወይንም ደግሞ ስለሚገለልበት የመገለል ወይንም የመነቀፍ ትምህርት ሳይሆን እዚህ ጋር ያስቀመጠው በዚህ በተለይ ቤተክርስቲያን በእኛ ዘመን እንደዚህ አይነት ክሪቲካል የሆነ አናሊቲካሊ ነገሮችን ማየት የሚቻልበትን መንገድ ቤተክርስቲያን አይኗን ከፍታ ትምህርቷን እንድትመረምርም ያስችለናል። ብዙ ጊዜ መድረኮቻችን በተለያዩ ትምህርቶች ተሞልተዋል። በተለይ ታውቃላችሁና ያው ሶ ኮልድ ፕሮፌትስ እንደ መስራች ባለ ራእይ ካይንድ ኦፍ ዛት ምናምን ነገር አለና በዚህ ዘመን ይህንን እንዲህ አይነት ጥያቄ ማንሳት ለሁላችንም ጠቃሚ ነው ብለን እናስባለን። እና ይሄ ሰው ያነሳው ቶማስ ያነሳው ጥያቄ የኔም የእናንተም የሌላውም ሰው ጥያቄ ነው እና ግን ሲጠቀለል ቶማስ ያነሳው ነገር ወደ አንድ ነው ዓላማ፣ ወደ አንድ ግብ ኦዲየንሱን ማድረስ ነው። እና ይህ ሰው ለምንድን ነው እንደዚህ አይነት ነገር ካላየው፣ ካልነካው፣ ካልዳሰስኩ፣ እዛ ቦታ ላይ ካላደረግኩ ይህንን ነገር አላምንም ሲል የስ ምክንያቱም እኔና እናንተ የምናምነው የተሰቀለውን ኢየሱስ ክርስቶስ ነው። በመስቀል ላይ የተሰቀለው በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ደግሞ እንደ ቶማስ ኮንቴክስት እንደ ቶማስ አውድ የሚያሳየን የመስቀሉ ትሩፋቶች አሉ። የመስቀሉ ትሩፋቶች ምንድን ነው? በሚታይ ሰውነት በሚታይ ምልክት የትንሣኤው ሰውነት ምን አለው? እጁ ላይ እንዲሁም ደግሞ እግሩም ላይ ሌላውም አካል ላይ ጎኑም ላይ ቢሆን ልክ መጽሐፉ እንዳለው እኔ እንዳልኩት ሳይሆን መጽሐፉን ስታነቡት መጽሐፉ ላይ እንዳለው ካልነካው እጄን በጎኑ እጄን በእጆቹ እንዲሁም ደግሞ በተወጋው ቦታ ላይ ካልነካሁኝ በስተቀር ምን አላደርግም አላምንም አለ።
ይህ ሰው በዚህ ዘመን ላለችው ስርዓት ለጣሰችውና ከመንገድ ለወጣችው ቤተ ክርስቲያን በጣም ጠቃሚ ትምህርት ነው የተወልን። ምክንያቱም ምንድነው ሲባል የዚህ ሰው ጥያቄና አላምንም ያለው ምክንያቱም ወደ መስቀል የማያደርስ ወደ መስቀል የማይወስድ መስቀሉን ሴንትራል አይዲያ ወዳላደረገ ልምድ አልሄድም፣ ወደዛ ሐሳብ አልመላለስም። ከመስቀሉ ትምህርት የተገነጠለ ከመስቀሉ ስቃይ የተገነጠለ ከመስዋዕትነቱ የተገነጠለ እንዲሁም ደግሞ እሱ በመስቀል ላይ ሞቶ ከከፈለው ዋጋ የተገነጠለ አስተምህሮ ጋራ ምንም አይነት የማመንና ያለማመን ምንም አይነት ህብረት ሊኖረው እንደማይችል እንድንመረምር የሚያስችል መልእክት ነው ለኛ ያስቀመጠልን። እንዴት ከተባለ ይሄ የቶማስ ካላየው አላምንም ካልነካው አላምንም ያለው ትምህርት ክርስቶስ ኢየሱስ በስጋ ትንሣኤን አላደረገም ለሚሉ ሰዎች መልስ ይሰጣል። የመጀመሪያው ነገር። ሁለተኛ ደግሞ አልተሰቀለም፣ አልሞተም፣ አልተገደለም ለሚሉ ሰዎችም መልስ ይሰጣል። በጣም በብዙ አቅጣጫ መልስ ሰጪ የሆነ ነው። ለእኛም ራሱ ሲግኒፊካንስ አለው። ለምን ሲባል በመስቀሉ በኩል አስተምሯችን፣ በመስቀሉ በኩል አምልኳችን፣ በመስቀሉ በኩል እያንዳንዱ ግንኙነታችን አይናችን ሙሉ ትኩረታችን እንዳለ መሆን ያለበት በመስቀሉ ምልክት በኩል ነው። የመስቀሉ ምልክት እንደ ቶማስ አገላለጽ የተወጋበት ጎኑ፣ የተቸነከረበት እጆቹ ምልክት ናቸው። ስለዚህ ኖስቲሲዝም ክርስቶስ ኢየሱስ በአካል በትንሣኤ እንዳልተነሳ ሲያምን፣ አንዳንዶች ደግሞ ክርስቶስ ኢየሱስ እንዳልተሰቀለ እንዲሁም ደግሞ በሌላ መልኩ እንደሄደ ብዙ ትምህርት በሚያስተምሩባት ምድር ስንኖርና ስንመላለስ በትክክል እኛንም ሰብሰብ አድርጎ ወደ አንድ ትኩረታችንን ወደ አንድ ነገር እንድናደርግ ቶማስ ያስተምረናል። ቶማስ ምንድን ነው ያነሳልን ጥያቄ? ይህንን ነገር ካላየው አላምንም። ምኑን? መሰቀሉን። አያችሁ፣ በቶማስ አይዲያ ውስጥ ወይንም በቶማስ ማንነት ውስጥ የነበረው እሳቤ ምንድን ነው ካላችሁ፣ እኔ የማምነው የተሰቀለ ስለመሰቀሉም ደግሞ በተሰቀለ ጊዜ የተቸነከረ